ሰላም ሰላም እንዴት ናችሁ? ዛሬ የምሰራው የአሳ አሰራር ነው። አሳ እንዴት በቀላሉ መስራት እንደሚቻል አሳያችኋለሁ። ተከታተሉኝ። እዚህ ጋር ቅመም፣ የተለያዩ ቅመማ ቅመሞች፣ ክርኩም፣ እርድ፣ ባህራት መሸከል፣ ከሞን፣ ነጭ ሽንኩርት ፓውደር ነው ያለኝ ማለት ነው። ቅመሙ፣ ጫው፣ እንደገና ደግሞ አሳ ደግሞ ያው ለሁለት ሰው ፈንታ ስለሆነ የምሰራው ሁለት ሰው ነው የሚበላው፣ ለዛ ነው የምሰራው። እዚህ ጋር እንደምታዩት ደግሞ ሽንኩርት ሽራሄ የተከተፈ በክቡ፣ ድንችም እንደዛው፣ ቲማቲምም እንደዛው በክቡ ከትፍ ያለው። እዚህ ጋር ደግሞ አሳ ነው። አሳውን እንደዚህ የተቆራረጠ ነው፣ ከውጭ ነው። በደንብ ጠቡትኝ በሌሙን በምናምን እንዳይከረፋ። እዚህ ጋር ደግሞ ሁለት ነጭ ሽንኩርት እንደዚህ አዘጋጅቻለሁ። አንድ ላይ ቅመም በማድረግ አዋህዳቸዋለሁ። እና እንደዚህ አድርጌ ቅመሙን እንዲዋሃድ ዘይት እናንተ ዘይቱን ወይም ደግሞ ማንኛውም ዘይት መጠቀም ትችላላችሁ። እኔ ዘይቱን ነው የምጠቀመው። እና በጣም ቀላል አሰራር ነው፣ ተወዱታላችሁ። እንደዚህ አድርጌ ቅመሙን በደንብ አዋህደዋለሁኝ። እናንተ ያላችሁን ቅመም ከሙንም ፓውደርም ከሙን ፓውደር ባህራት መሸከል ምናምን ያረብ ቅመም እንደዛ ነው። የኔ የተለያዩ ቅመም የከሙን የብቻው ቅመሞቹ የተለያዩ ናቸው ማለት ነው። እና ለዛ ነው እንደዚህ አራት አይነት አምስት አይነት የሆነው። ትንሽ ዘይት ጨመርኩበት። ቅመሙ ትንሽ ሲያንሰኝ ዘይት ነው የጨመርኩበት። እና እዚህ ጋር ደግሞ ሰልሳ ማጅን ሰልሳ ማድረግ ትችላላችሁ። እና እዚህ ጋር ስታዘጋጁ ማለት ነው እንትን መጠቀም ትችላላችሁ። አቸቶ ወይም ደግሞ ሌሞን ነው አማርኛውን ማለት ነው። አረብኛ ከሁሉም ሌሙን አማርኛው ይብኛል። ሌሙን ነው የሚለው በአረብኛ። በአማርኛ የሚቀረበን ግን የሚያደላው ወደ አረብኛው ነው። ሌሙን ለማለት ማለት ሎሚ ትዝ አለኝ፣ ሎሚ ማለት ነው። እና እንደዚህ አድርጌ ሽንኩርትን እንደዚህ ሸራይ የተከተፈው ሸራይ ነው ዳሬ ነው የሚባለው። እና እንደዚህ አድርጌ አዘጋጀዋለሁ። በ15 በ20 ደቂቃ ነው የሚበስለው። በጣም ቀላል ቅልጥፍ ያለ በጣም ጣዕም እና ያለው አሳ ከሚጠበስ እንደውም በእንደዚህ ተደርጎ ቢሰራ በጣም አሪፍ ነው። አሳው ዘይቱ ጥሩ አይደለም። እዚህ ጋር ግን የአሳው መረቅ፣ የአሳው ዘይት፣ ቅባቶች ምናምን በእንደዚህ ስንሰራ የአሳውን ጣዕምና የአሳው ቪታሚኖችን እንደዚህ ከሰራ ነው ቪታሚኑ የሚገኘው ማለት ነው። የአሳ ቪታሚን የሚገኘው ከእንደዚህ አድርጋችሁ ስትሰሩት ከሚጠበስ በይበልጥ ጥቅም ያለው በእንደዚህ በስቶቭ ቢሰራ ነው ማለት ነው። አያችሁ እንደዚህ ቲማቲሙ ነው እንደዚህ ያረኩትኝ። ንጹህ ነው እቃው። አሁን ይኸውላችሁ እንደዚህ አድርጌ አሳውን እሽት አደርገዋለሁ። እናንተ ሰዓትና ጊዜ ካላችሁ ለውሳችሁ ሸፍናችሁ ብታስቀምጡት ለአንድ ሰዓትም ሆነ ለ30 ደቂቃ በጣም ቅመሙ ወደ ውስጥ ገብቶ ልዩ ጣዕም ይሰጠዋልና ደስ የሚል እንትን ነው የሚለው። እና አሽታችሁ ብታስቀምጡት አሪፍ ነው። እና ሰዓት ካለላችሁም እንደኔ በቃ እኔ እንደዚህ ቶሎ አሽቼው ቶሎ ነው የማስገባው። ለምሳ ትምህርት ቤት ቆይታ ሲመጡ ምናምን ግዴታ አንድ ሰዓት ዋህዳ መጨረስ ስላለብኝ ለዛ ነው። እና እንደዚህ በደንብ ሽት አደርገዋለሁ ቅመሙን እስከሚገባው ድረስ። እና በጣም ልዩ ጣዕም ነው የሰጠው። እውነት እኔ እንጃ እኔ ራሱ ወድጄ ነው የበላሁት። አልበላም ነበር አሳ፣ ግን የዛሬው ድንቹ ምናምን መረቁ ጋር በጣም አሪፍ ነው።
ባለፈው የሰራሁት የሰነመን ነው። ሰነመን ሰሊሞን ነው። ያንኛው አሳ ነው። ይሄኛው ደግሞ ያንን በመጥበሻ ነው የሰራሁትኝ። ይሄ ደግሞ በፎርን ነው። ያው አሰራሩ አንድ ነው፣ ግን ይሄ ደግሞ በኦቨን ነው የሚበስለው ማለት ነው። ያው እንደዚህ አድርጌ ድርድር አድርጌ አዘጋጅቼዋለሁ። ዋው ይሄን ይመስላል እና በጣም እቺ ጋር ደግሞ ውሃው ነው ትንሽ እንትን እንዳይል እንዳያረግ ምናምን ቂጡ ትንሽ ጠባረኩኝ። ቅመሙ ምናምን ሂሳብ ናት፣ መጓደል የለበትም ቅመሙ ማለት ነው። እና ይህን ይመስላል ወዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ድጋፋችሁ አይለኝ። ስለምትከታተሉኝ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ ሰላማችሁ ይብዛልኝ። ይህን ይመስላል። ዋው በጣም ነው ደስ የሚለው በእውነት እና ባይ ባይ፣ ደህና ሁኑ።